አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ያው ትንሽ ደስ የሚል አይደለም የመጣሁት። እስቲ እዩትና መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ያያችሁትን መስል ነበር። ሱብሃንአላህ ይሄ ልጅ በጣም ነው አንጀቴን በላኝ። የምር በጣም ያሳዝናል። አላህ Subhanahu Wa Ta'ala ከዚህ በላይ አፍያ ሰጥቶክ ከዚህ በላይ ምሰራ ለዓለም ምሰራ የዓለምን በጎ አድራጎት ድርጅት እንድትከፍት ምኞቴ ነው። የምሬን ነው የምላችሁ። በጣም ነው ደስ የሚለኝ ልጅ ማለት ነው። በቃ ዝቅ ብሎ ሰው ማለት በቃ ይሄ ነው። በቃ ሰው በጠፋበት ዘመን ሰው የሆነ ሰው ማለት ነው። የምር አንጀቴን ነው የበላኝ። አላህ አፍያ ያድርግ፣ አላህ አፍያ ያድርግ። እስቲ ሁላችሁም ዱአ አድርጉለት። ሀባይቢ ሳንወድቅ ምን ሳንል በሽታ ይዞን ማለት ነው እኛ ሳናቀው አጥቅቆን ነው መጨረሻ እንትን ምንለው። አሁን እሱ ይታመናል፣ ካንሰር ያዘው ቢባል ይታመናል። لا حول ولا قوة إلا بالله። እና ይሄው ጎፋ ላይ የሆነ ሰዓት በመሬት መንሸራተት ዝናብ በጣም ክርምት በስቶ ማለት ነው እንግዲህ ኢትዮጵያ የገባው ጊዜ ረፍቶ 2 ዓመት አካባቢ የዛኔ እዛ ሄዶ ነው እግሩን ታሞ እንግዲህ ካንሰር ተባለ። አሁን ከእናንተ ፈልገው ጸሎት ነው ዱዓ ነው እያለ ነው። እስቲ ዱዓ እናደርግለት ሁላችንም አላህ አፍያውን እንዲሰጠው እንዲመልስለት። ሙስሊም ክርስቲያን አይል፣ ትንሽ ትልቅ አይል፣ በሽተኛ ምናምን አይል፣ ሀቂቃ አይመርጥ። እንደዚህ የሆነ እርዳታ እንትኑን እየሰራ ነበረ። ሰው በጠፋ ዘመን ሰው የሆነ ሰው ይሄን ብቻ ነው ያገኙት ይሄ ልጅ ማለት ነው። በቃ ሁሉንም ኢትዮጵያዊ በአንድ አይኑ የሚያይ ማለት ነው። እና ሀባይቢ እናንተ ራሳችሁን ጠብቁ። በሰውነታችሁ ለውጥ ስታዩ ጊዜ ዝም ብላችሁ አትቀመጡ። አዎ ወላሂ ወፍራም ከነበራችሁ ስትከሱ፣ ቀጫጫስ ሆናችሁ ደግሞ ወደ እንትን መወፈር የምትሄዱ ጊዜ ጠርጡ። በሽታ ነው። ገባችሁ አይደለም? ሄዱና ታከሙ ማለት ነው። የሰውነት ለውጥ እሱ በቃ ሰውነቴ እየከሳ መጣ አለ። አያችሁ ካንሰር ሰውነት ነው የሚያከሳው። እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። እኔ ደግሞ ከምፈራው ነገር በጣም ከምፈራው ነገር ካንሰር ነው። አላህ ይጠብቀንና ያው ከመጣ ያኔ መከላከል አንችልም፣ ግን በጣም የሚያሳዝን ልጅ በጣም ሰው ነው በቃ ልጅ ባለ ሰው እግር እያጠበ እንትን እያለ ነበር። እንግዲህ አላህ ካለ አላህ በቀደረው አላህ ያለው ነገር ከሆነ ምንም ማድረግ አንችልም። አላህ ራሱ ያመጣበት ራሱ ያንሳለት። በጣም ያሳዝናል።
እርግጠኛ ነኝ የኢትዮጵያ ሙሉ ህዝብ ማለት ነው ለዚህ ልጅ አዝኗል በጣም ማለት ነው በጣም። እኔ ራሱ ማታ አጋጣሚ ቲክቶክ ላይ ስገባ ተለቆ ነው ያገኘሁት። በጣም ነው ያዘንኩት። ኢንተርቪውንም አላገኘሁትም፣ ግን ይሄ ራሱ ያወራውን አገኘሁት። ግን አንዳንድ ልጆች ዲዩት አድርገው ሰርተውበታል። ያው እንደዚህ እንደታማሙ በካንሰር ብለው ማለት ነው። በጣም ሁሉም ያዘ ነው የምር። ጥሩ ስራ ከሰራችሁ እንደዚህ ነው፣ ፈጣሪ ያዝንላቸዋል፣ ሰው ያዝንላቸዋል ማለት ነው። መጥፎ ሰው ያው መጥፎ ነገር ነው እንትን የሚልበት እና ለዚህ ልጅ ሁሉም ዱዓ አድርጉለታል በእርግጠኝነት እና ዱዓ አድርጉለት ለማለት ነው። በጣም ነው ያሳዘነኝ ልጁ። በቃ አታምኑም ማለት እንዴት ካንሰር ይዘው ሱብሃንአላህ ትላላችሁ። አላሁ ሙስተዓን። ትናንትና እየረዳ በየእንትኑ እየሄደ የነበረ ልጅ ዛሬ ካንሰር ታመምኩ ሲል ማን ያምናል? እኔም አላመንኩም ነበር። ከራሱ አፍ ባልሰማ ውሸት ነበር የሚመስለኝና እና ሳትወጥቁ በፊት ራሳችሁ ይወቁ፣ ሳትወጥቁ ማለት ነው። ከወደቃችሁ በኋላ በሽታው ካደቀቃችሁ በኋላ እኛ ብዙ ጊዜ ለስራ ነው መጥፊያ እንትን የምንለው እንጂ አሁን በሰውነታችን ለውጥ ሲመጣ ብዙ ጊዜ ሐኪም ቤት አሁን ውጭ ሀገር ያሉ ልጆች እንኳን ሐኪም ቤት ወሰዱን ካሉ አንዳንድ ቤት አይወስዱም። በቃ ፓናዶል የሚሰጡ አሉ ምናምን። እምቢ ብለሽ ሰርች እያደረግሽ እንዴት እንደሚያደርግሽ ሰርች እያደረግሽ ዶክተሮች ጋር ምናምን እንትን በይ፣ ራሳችሁን ጠብቁ። የምር በቃ እዚህ ዓለም ላይ በቃ ትልቁ ስጦታችን ጤናችን ነው። ጤና ካለን አይደለም የሰው ሀገራችንን ገብተን መኖር እንችላለን። ዋናው ነገር ለሰው ልጅ ጤና ነው። ጤና ትልቅ ሀብት ነው። እኛ እናውቀውም እንጂ ሀቂቃ ጤና ካለን ሁሉም ነገር መስራት እንችላለን። ጤና ከሌለሽ አስበሽዋል? ውሃውን ከሚያቀብልሽ አታገኝም። ግን ጤና ካለሽ የቀን ስራ ሰርተሽ ትገበያለሽ። አልሐምዱሊላህ ትንቀሳቀሻለሽ። ሰው የሄደበት ሄደሽ ደርሰሽ ውለሽ ቤትሽን ትገበያለሽ። ጤና ከሌለ ግን እንኳን እስከ ቤትሽ ደጅ እንትን ሽንት ቤት ራሱ ደጅ መውጣት ራሱ ይናፍቅሻልና ይህን ነገር እያሰባችሁበት ጤናችሁን ጠብቁ። ካላህ በታች ጤናን መጠበቅ ግድ ይለናል ማለት ነው ለኛ። ሰርች እያደረጋችሁ በሰውነታችሁ የምታዩት ለውጥ ቀላል ነገር አድርጋችሁ እንዳታዩት። ያኔ ይሄው ይሄ ልጅ አሁን ራሱን ትቶ ለሰው እየኖረ ነው። አስቡ እንግዲህ ይሄ ነገር ያጋጠመው እንጂ አሁን ይታመናል ካንሰር ያዘው ቢባል ሰው ያምናል? ሱብሃንአላህ። ብቻ አላህ ያድርግህ፣ የምር አላህ ያድርግ። እኔ አሁን ይሄ አዋርድ ምናምን የሽልማት አዋርድ የሚገባው ለዚህ ልጅ ነበር። የምር ነው የምላችሁ። በቃ ሰው ነው ዝቅ ብሎ ሰውን እንትን እያለ አዛውንቶችን፣ ትልልቆችን፣ ትንንሾችን እያጠበ እግራቸውን አልብሶ አጉርሶ አስቆ አሳውችታል። በቃ የእናቶች ዱዓ ደግሞ ሲሞት ትፍትፍ እያሉበት ነበር ሀቂቀተን። እና እንጃ ብቻ አላህ ያድርገኝ። እንደው አላህ ያድርግ፣ አላህ ያንስጥህ። እኔ በበኩሌ በጣም ነው ያሳዘነኝ ይሄ ልጅ ማለት ነው። እንደ ሰው ታዝናላችሁ የሆነ ማጠብቁት ሰው የሆነ ነገር ሆነ ስትባሉ እና እኔ በእርግጠኝነት ሆኜ የልጅ በቃ ትልቅ ደረጃ ነው የማስበው። በቃ ድርጅት ከፍቶ ምናምን በቃ የለም ያ በቃ የዓለምን ድርጅት እንዲከፍት ነው አሁን ምኞቴ። አላህ ያድርግህ። ሁላችሁም በዱዓ አትርሱት። የምር አላህ ያውን እንዲሰጠው። ደግሞ ልጆች አሉት፣ ልጆችን ሊያሳድግ የልጆቹ አባት አላህ ያድርገው፣ አፍያውን ይስጠው። እንደዚህ አይነት ወጣት በአሁኑ ሰዓት ማግኘት ማለት በጣም እንጃ ከባድ ነው። በአሁኑ ሰዓት ወጣቱ ሱስ ላይ ነው፣ የራሱ ህይወት ላይ ነው እንጂ እንደዚህ ለሰው የሚኖር ሰው ጠፍቷል አሁንም ማለት ነውና ይሄን ወጣት አላህ አያሳጣን። የምር እሱን አይነቶቹን ያብዛልን ነው የምንለው። በጣም ብዙ ቦታ ሄዶ ወደ ሀታ እንትን ድረስ ሄዷል። ቦረና ድረስ የሆነ ሰዓት ድርቅ ተነስቶ ያልሄደበት የለም። በቃ እርዳታ ሲባል በቃ እሱ ነው ቀድሞ የሚደርሰውና ለሱ ሁሉም ነገር ይገባው ነበር። በቃ መኪናውን፣ ቤቱን፣ ሁሉም ነገር የምር ብቻ አላህ ይጠብቀው፣ አላህ ያድርገው። ሁላችሁም በዱዓ አትርሱት። ዱዓ አድርጉልኝ። ለኔ ትልቁ ነገር በአሁኑ ሰዓት ዱዓ ነው ብለዋል። አዎ አዩብንም እንደዚህ ለ17 አመት በካንሰር አላህ እንትን ብሎት ማለት ነው። አላህ አሽሮታል። ከ17 አመት በኋላ ነብዩላህ አዩብ አለይሂ ሰላም የሰው ልጅ ተስፋ አይቆርጥም። ኢንሻአላህ አላህ ያንስጥህ።
እኔ ምኞቴ ነው ማለት ነው። ዱዓ አድርጉለት፣ ሁላችሁም ዱዓ አድርጉ። በዱዓ ማይመለስ ነገር የለም፣ ሁሉም ነገር ይመለሳል ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።